እኛና እናንተ ባደግንበት ዘመን አይደለም ዛሬ ልጅ የሚያድገው። ትምህርት ቤት ጫና አለ፣ ቁርአን ቤት ጫና አለ፣ የጓደኛ ተጽዕኖ አለ፣ የቤት ስራ አለ፣ የሚጠና አለ። እንደ ድሮ ትዝ ይልሃል ኡስታዝ? አሁን እኛ የተማርንበትን ጊዜ እስኪያስታውሱ እኔ ትዝ የሚለኝ ጠዋት ቁርአን ሄደን ትምህርት ቤት ገባ፣ ከትምህርት ቤት ስንወጣ ቁርአን ቤት ሄደን አለቀ ትምህርት። አላውቅም እኔ የቤት ስራ እንሰራ ነበር። አሁን አእምሮዬ ማሰብ እንኳን አይችልም። መቼም የቤት ስራ እንሰራለን ብዬ ገምታለሁ። ከትምህርት ቤት ይወጣሉ፣ አፍተር ስኩል ይገባሉ፣ ከአፍተር ስኩል ይወጣሉ። ቢዚ ናቸው ልጆቹ። ትምህርት ቤት ከወደቁ ዌልካም አይደረግም። በፊት ለፊታቸው በመልካቸው አንድ ትልቅ ሳይኮቴራፒስት ኢስላሚክ ሳይኮሎጂ ያጠና ትልቅ ሸፍ ይሄ የኔ ጥናት ነው ብሎ ያቀረበው ሁሉም ሰው ያየው ፊት ለፊት ያለ ጥናት ነው እና 62 እስከ 67% ከ13 እስከ 16 ዓመት ያሉ ሴት ልጆች በመስታወት የሚያዩዋትን ሴት አይወዷትም ይላል። የሆነ ፊታቸውን ያዩና ኤዲት ያደርጋሉ። ይሄ እንደዚህ ቢሆን ኖሮ፣ ይሄ እንደዚህ ቢሆን ኖሮ ራሳቸውን ያስተካክላሉ። አላህዬ ጥርስ የለም እንደዚህ ያደረኩ፣ አይን የለም እንደዚህ ጸም ማለት ነው። እጂ ቡሊ ስትደረግ ትምህርት ቤት ሄደው አንቺ አይንሽ ምንድን ነው እንደዚህ በስነስርዓት እንትና ቲም ከተባለች አለቀላት። የዛሬ 4 ወር ሰምታችኋል በሶሻል ሚዲያ መቼም ኢትዮጵያ ሁሉን ያለቀሰው የ13 ዓመት ልጅ ሰውነትሽ ወፍራም ነው ተብላ በሳይበር ቡሊ በኢንተርኔት ቡሊ ተደርጋ ራሷን አጠፋች። አባቷን ወጡ ባካችሁ ልጆቻችሁን ጠብቁ ሲል የነበረው እና እንዲህ አይነት ነገሮች የፋሽን ኢንዱስትሪ ለልጆቻችን በየቀኑ የሚያወጡላቸው ህግጋት። እቺ ዓለም በማን እየተዳደረች ነው በሉና አስቡ። እንደወላጅ ማን እያስተዳደረ ያለው? ዛሬ እኮ ገና ኒቃብ ይለበሳል፣ ሂጃብ ይደረጋል። መሄድ በተፈቀደባት ዓለም ውስጥ እንዴት ተሸፈነች አንድ ሴት አጀንዳ የሆነበት ሀገር ውስጥና ዓለም ውስጥ እኮ ነው። ኢንጀነራል የዓለምንም ገጽታ ብናየው ስፔሲፊካሊ ደግሞ የሀገራችንን ብናየው ዛሬ እዚች ሀገር ላይ ሃይማኖተኛ ሰዎች አሉባት፣ በጣም ፈጣሪ የሚፈሩ ሰዎች አሉባት የሚባል ሀገር ላይ በፓንት መሄድ እየተፈቀደን ያለው እነዛ ያንን የሚያደርጉ ሰዎች የእኛን ልጆች እንዴት ከውስጥ ቫሊያቸውን እንደ ቀፎ በልተው ዛሬ አሁን ቅድም የምታወራው ሰርግ፣ አሁን የምታወራው ጋዘሪንግ፣ አሁን የምታወራው ግራጁዌሽን ከየት ነው የመጣው ነው? በቃ የሆኑ ሰዎች ጉዳይ ማሳኪያ ሆነናል ማለት እኮ ነው። እኛ ከኛ የመጫወቻ ሜዳ ወጥተን የሌሎች ሰዎች ሜዳ ላይ የነዛም ቲፎዞንን ወይ አላስቆሙ ወጣቱ እንደዚህ የተንገዳገደብን ያለው ይሄ ሁሉ አንድ ላይ ተጨንቆ ነው እንግዲህ መጨረሻ ላይ ህይወት ይታክታቸዋል፣ በቃ ይደክማቸዋል። ብዙ ተሸክመዋል እነሱ፣ እኛ ማናቀልላቸው ትልልቅ ሸክሞች። መጨረሻ ላይ ህይወት ምን ዋጋ አላት? በጣም ብዙ ወጣቶች ልብ ካላችሁ አሁን እኔ እያወራው ከ13 ከ14 ዓመት በላይ ልጆች ያሏችሁ ቤተሰቦች ቤታችሁን ፈትሹ። ምን ያህል ጊዜ ነው ልጆቻችሁ ጋር አብራችሁ የምትቀመጡት? እነሱ ክፍላቸው ናቸው። ከዚህ ነው የሚጀምረው ዲፕሬሽን። ቤታችን ውስጥ እስላማዊ አደብ ስነስርዓት ሊኖር ይገባል። ቢያንስ አባት ከውጭ ገብቶ ቁርስ አይቻል ሩጫ ነው፣ ምሳ አይቻል ስራ ነው፣ መክሰስ አይቻል እራት ሰዓት ላይ ከኢሻ በኋላ ከመግሪብ በኋላ ሰብሰብ አድርጎ ቤቱ እስካሁን እንዴት ዋላችሁ ልጆች እንዴት ናችሁ? አባት ይሄን ነገር ማድረግ ያቅተው እናት። ለዛ ነው ስቷዚ የኔ ሴቶችን ጉዳይ አንቄ በጥርሴ ይዤ የምንቀሳቀስበት ምክንያት እንደ አባት እንኳን ቢቀር አንድ ቤት ውስጥ ወላሂ ወቢላሂ ወተላሂ እናት ብቻዋን ሳሊህ ከሆነች ታምርታለች ሳሊህ ልጆች ብዬ አምናለሁ። በቃ አላህ ገዛ ከሰማይ ያላታ እሷ ሳሊህ የሆነችው ለፈጣሪዋ ለነገ ቤቷ ብላ ነዋ። አላህ ይተዋት። አባት እንኳን ባይኖራችሁ ሀቂቃ ነው እንግዲህ አለ ስብራቱ በእሷ ማንነት ውስጥ ግን ብዙ ነገር አሲያ ትናንትና አሁን ክላስ ጨርሼ ወደ እናንተ ጋር የገባሁት ስለ እኔ ክላስ እንጀምር መታ ነበረ እና ምንድን ነው ልባችሁ ላይ የቀረ ከሄዳችሁ በኋላ የሚል ሪፍሌክሽን አለ። ሳምንቱ የኔ ልዩ አሲያ ሴት ልጅ የማችለው ነገር ካለ አላህ የከለከላት ነገር ብቻ ነው ያለችው ውስጣችን ቀር ሹፍ ያኔ አሁን የት ሰፈር ነበር እኛ ድሮ የቤት ዕቃ እኮ እንቀይር ችግር የለውም፣ ልብስን ቀይር ችግር የለውም። ግን ይሄ ከስልካችን ጋር እኛ መጀመሪያ ተጋብተን እናትና አባት ልጆቻችንን ስልክ አሉ። ልጆቹ በር ዘግተው ክፍል ናቸው። አንዳንድ ቤት እራትና ምግብ ክፍል ይወጣላቸዋል። ይሄ በጣም ስርዓት ያልሆነ ቤታችንን እርስ በርስ ቁጭ ብለን መናበብ የምንችልበት እዚህ ውስጥ ነው። ዲፕሬሽን የያዘው ልጅ በቀላሉ እኮ ሰዎች ልባቸውን ከከፈቱ እኮ ያዩታል። ይሄ አሁን እኛ ቤተሰብ ላይ አጣ ነው የምልህ ቤተሰብ አባል
ትንሽ አዳምጠውት ቢሆን ሱብሃንአላህ አልኩ። አላህ አላገናኘኝ። አንድ አለውኝ ያለችው ቃል ሚስቱ እኔም ብሎ ኖሮ ቢሆን ኖሮ ትርጉሙ ሌላ ነበር። ይሄ እንግዲህ አዌርነስ ነው። ደበረኝ፣ ሁሉ ነገር ጨለማ ሆነብኝ አላት ለሚስቱ። ወንድ ማለት ስሜትን ፕሮሰስ ማድረግ ደግሞ አይችልም። እኛ ሀገር እስቲ ወንድ ታለቅሳለህ እንደ ሴት የሚባል አይደል? እስቲ አልቅስ፣ አልቃሻ። ወንድ ልጅ አያለቅስም። ወንድ ልጅ ችግሩን ለሰው አይናገርም። ወንድ ልጅ የተባለ ወንዶቹ እያለቁ ነው፣ በኢሞሽናል ስትረስ ውስጣቸውን ተሸክመው እየሄዱ ነው ያሉት። እና ቤታችን ውስጥ ልጆቹ በዚህ ነገር ይጨነቃሉ። እናቴ ጨነቀኝ፣ ጨነቀህ ልጅ? እኔ አይዞ ና ሻሂ በናዕና ላፍላለች ና ቁጭ ነው ልጅቷ ዘዛ አንተ ጋር ስንመጣ የምንጠጣው ሻሂ ያለ ና ከግቢ ቆርጣ ና ቁጭ በይ ሪላክስ አድርጊ። እስኪ ምንድን ነው ምን ተፈጠረ ልጄ? አይዞሽ ዱንያ ናት አትሞላም። ትምህርት ያስጨንቃል። ልክ ነው እያልን ስሜታቸውን እውቅና ካልሰጠንና እነሱ ተጨነቅን ሲሉ ምንድን ነው የሚያስጨንቅ? አታፍርም ተጨነቁ ስትል ካልከው ለሚቀጥለው ይሄ አሁን ሰልፍ ሀርም የሚባል አለ። ከዚህ ከቆዳቸው ላይ የሆነ ፓርታቸው ላይ ወንድም ካሊድን በቀደም አግኝተናል። ሙሉ ግድግዳ ላይ ያለ ፎቶ ሲያሳየን ነበር። አሳሚ ብሄድሻ ላይ ተሸዋል ብዬ ገምታል። ልጆቹ የሚያደርጉት ምንድነው? ራሳቸውን የሚቆርጡት ይቆርጣሉ፣ ያደሙታል። በቃ ያርፋሉ፣ ትንሽ ሰላም ይሰማቸዋል። ያ ሁላ ሰውነታቸውን አስጨንቆ የያዘው ሀሳብ የሆነች ደም እዚች ጋር ፈቶ በቃ ትንሽ ደም በቃ ባትፈስም ደግሞ ራሱን በመቁረጡ ሪሊፍ ያገኛል። ይሄ ሳይኮሎጂካሊ ኢሞሽንን መግለጽ ማውጣት፣ ህመሙን መሸከም ሲያቅታቸው የሚተነፍሱበት ነገር ነው። በቃ ይሄ እፍና አርጋ አፍንጫና አፍ ይዘህ 2 ደቂቃ አተንፍሱ ብላችሁ ዞር ወይ ሚስመካን ከሆነ ሰዓት በኋላ ትወጣላችሁ። ልክ እንደዛ ነው ራስን መቁረጥ የሚወጣው። የመጨረሻ ስቴጁ ደግሞ ራስን ማጥፋት። ስለዚህ ይሄ ስሜት ውስጣችን እየመጣ ከመጣ አንድ ማወቅ ያለብን ነገር ይሄ ስሜት ይታከማል። ቢላሂ አለይኩም ይታከማል። በስልምና ወስዋስን በሉት፣ ኦቨርቲንኪንግን በሉት፣ በእንትን አንዛይቲን በሉት፣ በሳይኮሎጂ ምንም በሉት ይሄ ራስን ማጥፋት የሚባል ሀሳብ በተለይ በየቀኑ በቀን 2-3 ጊዜ አሁን ኡስታዝ አንተ እያወራ ኤች የሚል ሰው እናቴ አሳዝናኝ እንጂ ራሴን ለማጥፋት ጨርሻለሁ የሚል አሁን ጽፎልሃል። አንተ እያወራህ እኔ እያነበብኩት ነበር። ኤች የሚል ዩዘር ኔም። እንደዚህ ብዙ ሰዎች ታገኛለህ። እናንተ እዚህ አይነት ሀሳብ ያላችሁ እንዲህ አይነት ነገሮች ይመጡባችሁ ልክ እንደ አካል እንደ ኩላሊት፣ እንደ ጉበት፣ እንደ ጥርስ ይሄም ይታከማል ነው አሁን ጨዋታው። ይሄ ሸይጣኑ የአስካሩ የሰለዋቱ የዱዓው እንደተጠበቀ ሆኖ አንድ ሰው ሜንታሊ የሚታመመው ኢማኑ ስላነሰ አይደለም። አንድ ሰው ኩላሊቱን ቢያመው እንዲህ አንተ እንዴት ኩላሊትን ያመሃል አንለው እኮ አይደል እንዴ? አእምሮንም ካመመው እንዴት ይሄ ሁሉ ቁርአን ቀርተህ አእምሮን ያመሃል አይባልም። የሰው ልጅ አእምሮ አንዱ የአካላችን ክፍል ነው። እንደዚህ ነው ሰዎች እያለቁብን ያሉት። እንደዚህ ነው በትንሹ ሊደረስበት የሚችል ሰው ሄዶ መጨረሻ ወይ በሱስ ሀባአን መንሱራ ራሱን ያደርጋል፣ ወይ በገመድ ወይ እንዳልከው ወይ ኦቨርዶዝ ወስዶ ራሱን ጸጥ ያደርጋል። እና የሚታከም መሆኑ አብረን እናስምርበት። እዚሁ አካባቢያችን ላይ ርቃችሁ ሳትሄዱ በራሳችን በራሳችን ሆስፒታሎች ውስጥ ይሄንን ነገር ለማከም የተማሩ ሰዎች አሉ። ብቻችሁን ደግሞ አይደላችሁም። ብዙ ሰዎች ይሄ ሀሳብ የተሰማቸው ልክ ሲመጣባቸው አውዝቢላ ጠረጅ እያሉ መሮጥ አይደለም፣ እንደዛ አይጠፋም እንበል። ኢስላሚካሊ ትምህርት ነው እሱ። ኢንሻላህ 10 ደቂቃ ያልቋል። ኡስታዛችን ትንሽ ጨምር። ማሻአላህ አላህ እንግዲህ የብዙሃን መለወጫ አላህ ያድርግሽ። ጀዛኪላ ኸይረን ኸይረል ጀዛ። እስቲ በመሀል ደግሞ ታብታብ አድርጎት እያነሳ ነው ያለ ነው እንደ ሀገር፣ እንደ ሃይማኖት፣ እንደ ሰብአዊነት፣ እንደ ሰውኛ በጣም የሚያሳስቡን ጉዳዮች ናቸው። ወጣቱ ብዙ እንግዲህ የተከበረችውን ነፍስ በማጥፋት ወደማይመለስበት አኼራ እየሄደ ይገኛልና ለእነዚህ ጉዳዮች ያሉትን ችግሮችን እህቴ መካነ ሰላም እያነሳችው ትገኛለች። እንግዲህ 4 ሰዎች ነው ዛሬ መድረክ ላይ ያለው። ነገ ደግሞ ኡስታዝ አቡበከር አለ፣ እንዲሁም ኡስታዝ በድር አለ። ወንድማችን አብዱልገፋር ደግሞ ነገ ይገባል ኢንሻአላህ። አሁን ደግሞ እህቴ አሲያ ፋንታው መግባት አልቻለም፣ ይቀርታል። ሞሊደር ማዕሩፍ አንዋር አልቻላችሁም።
ፋንታው አብዱልአዚዝ ማሱድና እንዴ ይሄን አስተካክሎ ስላለ እንዴ ተፋቢ ፈልጉ ለአራት ደቂቃ ሰጥቻለሁ ስላለ ኦኬ በቃ እሺ ፋንታው መግባት አልቻለም። መርሐባ አሁን አሲያም ቴም ገብታለች። አንዴ ታብታብ አድርጉት እስቲ። ባረከላሁ ፊኩም። ቤተሰቦቻችን በተለያየ መልኩ ያሉት ድብርት ውስጥ ላሉት ወንድሞቻችን ችግሮቹ ምንድናቸው፣ መፍትሄዎቹስ እያልን እያወራን እንገኛለን። ለሁለት ቀን የሚሰጥ ትምህርት ነው። ዛሬና ነገ ነው። ከ3 ሰዓት ጀምሮ እስከ 5 ሰዓት የሚቀጥል ነው። ለምን አሁን እንኳን እየጻፍን ያለ ነው። እንግዲህ እህቴ መካን አንብበዋለች። እኔ ስናገር ለእናቴ ብዬ እንጂ ራሴን ለማጥፋት ሁሉ ነገር ጨርሻለሁ እያለ እዚህ ሂደት ውስጥ ነው ያለው። እንደ ሀገር ያሳስባል፣ እንደ ዲን ያሳስባል፣ እንደው ሰውኛው ብቻ እንደው ያሳስባል። እና ሜቢ እንግዲህ የዚህ አይነት ወንድሞች ቀደም እንዳለችው መካን ስለበሉ ስለጠጡ ጥሩ ቤት ውስጥ ስለኖሩ ሳይሆን ብዙ እንዲደመጥላቸው የሚፈልጉት ነገር አለና ሲደመር ከዚህ ሁሉ በላይ ደግሞ ያው አለም አሐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱው ሙቢን ስላለ ትልቁ ጠላታችን ደግሞ ሸይጣንም ስላለ ሸይጣንም ትልቁ ሚናው ነው። ስለዚህ ለነዚህ ሁሉ እንዲሆን ችግሮቹ ምን ነበሩ፣ መፍትሄዎቹስ ምንድናቸው የሚለውን እየተነጋገርን እንገኛለን እና ፕሮግራሙን እየተከታተላችሁ ያላችሁት ሌሎቹ ጋር እንዲደርሱ ብታደርጉ የበለጠ ጥሩ ነው። ምክንያቱም ይሄ ትልቅ ኢሹ ነው። ነገ ጠዋት የሰርግ ፕሮግራም አለን እየተባለ የቀብር ፕሮግራም እየሆነ ነው ያለው። ነገ ስራ ወጣለሁ እየተባለ ወደ ቀብር ፕሮግራም እየገባን ያለ ነው። አላህ ይጠብቀንና እጅግ በጣም አሳዛኝ ነገሮች በየሰዓቱ እየሰማን ነው ያለ ነው። ወላሂ እንግዲህ ሃይማኖታዊ ሂደቶች ምን ይመስላሉ ምናምን የሚሉትንም ደግሞ ትንሽ 10 ደቂቃ ከእህቴ አሲያ ጋር ኢንሻአላህ እንገባለን። በዚህ ሂደት እንዴት ነው? ጥሩ ነው። አሲያ እስቲ ቢስሚላህ እስቲ አንድ ድምጽሽን በቃ በዚሁ ግቢ። ያው ጥሩ ነው። አብሽር አዎ ከቻልክ እኔም በትልቁ አንዋር አይ በቃ አሁን በዚህ ግቢ ጥሩ ነው። የኡስታዝ በትልቁ የኔም በትልቁ አድርገውና አንዋር አሲያ በዚህ ትግባ። ጥሩ ነው። መካን መጨረሻ ደግሞ ያላትን እህታዊ ወስያን ደግሞ ታስተላልፋለች ኢንሻአላህ ወደ አሲያ